ሀይ ተመልካቾቻችን እንደምን ከረማችሁ እንደምን ዋላችሁ? እኔ በረከት ማጥሷል እባላለሁ። እንደምን ዋላችሁ? ብዙ ጊዜ ሆነኝ ፖስት ካደረኩኝ እየሰራን ስለነበረ በጥሩ ሁኔታ እየሰራን ስለነበረ መጨረሻ ላይ ካለቀ በኋላ አሳያችኋለሁ ብዬ ነው እስካሁን ፖስት ያላደረኩት። ከውጪ ልጀምርላችሁ። ይሄ እንግዲህ የሚመገቡበት ቦታ ነው። የሚመገቡበት ቦታ እንግዲህ ሁለት ቦታ ነው የሰራ ነው። ምክንያቱም እዚህ ግቢ ውስጥ ከ40 እስከ 50 ፍየሎችን እናስገባለን ብለን ነው ያሰብነው። በዚህና በዛ ሆኖ ይመገቡበታል። ውሃ የሚጠጡበት ድጋሚ ደግሞ እዛ ጋም አለ የሚበሉበት ቦታ። እንግዲህ ውስጡን ስናሳያችሁ ውስጡ ይሄ ፍሎር አለው። ፍሎሩ ምንድነው? ጣውላ ነው። ሽንታቸው ባለፈው እንደነገርኳችሁ ሽንታቸው ወደ ታች ነው የሚወርደው። ፕሬሸር ውሃ እናረጋለን። በዚህ ድሬኔጅ አማካኝነት እዚህ ጋር ቦይ ቆፍረናል። በቦዩ ውሃ ወደ ታች ይወርዳል። ክሊን እናረጋለን። ያው በጠጣቸውን ደግሞ ከላይ ከጣውላው ላይ እናነሳለን ማለት ነው። እዚህ ቤት ያሉት የሚመገቡት ከውጭ በኩል በዚህ አሁን በማሳያችሁ ቪዲዮ ላይ በምታዩት በውስጥ ነው። እነሱ ቦክስ እናዘጋጃለን። እዛ ጋር ምግባቸውን ይመገባሉ ማለት ነው። ምክንያቱም እዚህ ጋር በውስጥ ነው። ሁለቱ ክፍሎች ግን ውስጥ ላይ ነው የሚበሉት። ውስጥ ላይ እንግዲህ ይሄን ቦክስ አለ፣ ሁለቱም ጋር ቦክስ አለ። ቦክሱ ውስጥ ነው ምግቡ የምናደርገው እና ደግሞ በፊት ለፊት ላይ ይቺን ቀዳዳ አለቻቸው። በዛች ቀዳዳ አማካኝነት የተወሰኑ ፍየሎች ይበላሉ። እዚህ ጋር በብዛት የሚበሉት ግን ውስጥ ነው፣ ሁለቱ ክፍሎች ላይ። የመጨረሻ ክፍሎች ላይ ደግሞ የመጨረሻው ክፍል ላይ ሁሉም ወደ ውጭ ሆነው ነው የሚበሉት። የተወሰኑት ብቻ ናቸው በአንደኛው ሳይድ ሆነው የሚበሉት ማለት ነው። የተለያየ ምክንያቱም አንድ ክፍል ውስጥ እስከ 10 12 ድረስ ፍየሎች ይኖራሉ እንደየ ሁኔታቸው ማለት ነው። በእንደዚያ መንገድ ክሊር ለማድረግ እንሞክራለን ማለት ነው። ስለዚህ ይሄ ነው በአጠቃላይ። አሁን የሚቀጥለው ስቴፕ ምንድን ነው? ፍየሎችን የመምረጥ ጥሩ ብሪድ የመምረጥ ከየትኛው አካባቢ ለአዋሳ አካባቢ ተመቺ ነው የሚመቸው የትኛው ነው፣ ብሪዳቸው አሪፉ የትኛው ነው፣ 2-3 የሚወልዱ የትኛው አካባቢ ፍየሎች ናቸው፣ ከፍታቸው ከመሬት አጥንታቸው ከፍ ያለ ኬት አካባቢ ነው የምናገኘው የምንለውን እየመረጥን ነው። መረጣውን ኢቭን ፖስት አደርግላችኋለሁ። ላይክና ሰብስክራይብ በማድረግ ቤተሰብ ሁኑ። በጣም ብዙ ትርፋማነት ያለው ትምህርት ትማራላችሁ። ወደፊት ማንም ሰው ከቤቱ አካባቢው ላይ ሆኖ እንደዚያ ነገር መስራት እንደሚችል ማሳያ እናደርገዋለን ማለት ነው። ስለዚህ ለብዙ ሰው እንዲደርስ ሼር፣ ኮፒ ሊንክ አድርጉ። ከዛ ያለውን ነገር ብዙ ወጣቶች ወደዚህ አይነት ስራ እንዲሰማሩ፣ ትምህርት እንዲማሩ፣ ራሳቸውን እንዲሰሩ የምናደርግበትን ጥረት ነው። ይሄ ሌላ ምንም እንትን